መስቀል መሸከም የክርስትና ጥሪያችን አንደኛው አካል የራሳችንን መስቀል መሸከም ነው። ኢየሱስ የዓለም ኃጢአት ሁሉ ተጠራቅሞ የተገለጠበትን መስቀል ተሸክሟል። የኢየሱስን መስቀልኛ መሸከም አንችልም። ይሁን እንጂ የራሳችንን መስቀል የመሸከም ጥሪው ደርሶናል። ሉቃስ 14:7 መስቀል መሸከም ማለት የትዳር ችግር አይደለም። እንዲህ አይነቱ ችግር ጊዜን ጠብቆ መፍትሄ ያገኛል። የመስሪያ ቤት ችግር አይደለም። እንዲህ አይነት ችግር መስሪያ ቤት በመቀየር እንዲሁም በደሞዝ ጭማሪ፣ በሹመት አሊያም በተለያዩ ነገሮች መልስ ያገኛል። የጤና መጓደል አይደለም። ጤና ማጣት ወይም በፈውስ አለበለዚያ በሞት የህመም ስቃይ ይቀራል። የገንዘብ ማጣት አይደለም። ያጣም ያገኛል፣ ያገኘም ያጣል። እንደነዚህ አይነት ኃጢአት ውጤቱ የተጠቃይ ሰው ልጅ ሁሉ የሚሸከመው የሚፈራረቁበት ችግር ናቸው። የክርስቶስን መስቀል ግን አያቋርጥም። ተገላገልኩትም አይባልም። መስቀል መሸከም ስለ ክርስቶስ የሚከፈል ዋጋ ነው። የእርሱ በመሆናችን የተነሳ ከሰውና ከሰይጣን የራሳችን የሚደርስብንን ተቃውሞ በሞት እንኳን ለማሸነፍ የምናደርገው ትንቅንቅ ነው። ፍቃዱን ለመፈጸም የኛን የሰይጣንን የሰውንና በተለያዩ ነገር የዓለምን እምቢ ማለት የምንከፍለው ዋጋ ነው። ለኢየሱስ በፍጹም ሕይወት ለመገዛት ስንል የምንከፍለው ማንኛውም ዋጋ እርሱ የመከተላችን ውሳኔ የሚያደርስብን መከራ እርሱ መስቀል መሸከም ይባላል። በስንፍናዬ ውጤት የማይሰጠኝ አስተማሪ እሱ መስቀል ሊሆን አይችልም። በባህሬ አለመለወጥ የሚኮንኑኝ ያላመኑ እናትና አባቶቼ፣ ቤተ ዘመዶቼ፣ ጎረቤቶቼ ቢሆኑ እነሱ መስቀሎቼ ሊሆኑ አይችሉም። ይህ ሁሉ የሚደርስብኝ ግን የጌታ በመሆነ በጽድቅ በመኖር ከሆነ እነርሱ መስቀሎቼ ናቸው፣ እሸከማቸዋለሁ።